እንቶ ነበር እኔ በጣም ነበር ያዘንኩት ወላሂ በጣም ውስጥ የተሰውሮ ነበር አልহামዱሊላህ ረቢል ዓለሚን ልብህ ንጹህ ነው አማራ ወንድሞቻችን እህቶቻችን አብርተውናን ደስ ብሎናል እኔ በጣም ከምልህ በላይ ውስጣችን ተሰብሮ ሌላ ነገር ስንሰባ ደግሞ አልহামዱሊላህ ለከይሩ ነው ምናምን እንድናርጎን በዚህ ባንተ ላይ የተረባረቡ እህት ወንድሞቻችን እኔ በቃ እኔ ምንም በቃላስ መግለጽው አይደለም እነ ሚኪ እነ መኩ ሙኒት ጋሽ ወርቋይተ ነው ባንተ ጉዳይ ላይ ተረባርበው አንተን ከአንበሳ ከነብር መንጋጋ ፈልቅቀው ይሄማ መሆን የለበትም ብለው ማረግ የሚገባቸውን በሙሉ ላረጉ እኔ በጣም እጅግ ነው ማመሰግነው አላህ ወለታቸውን ይክፋላቸው ይሄ ጊዜ መጥቶ ይሄ ክፉ ጊዜ ይሄ መጥፎ ጊዜ አልፎ ደግሞ መመስገን ያለባቸውን ሰዎች የምናመሰግንበት ጊዜ አላህ ያምጣ ይሄ በደል በተለይ አረብ ሀገር ላይ የሚኖሩ ወገኖቻችን እህቶች ወንድሞች ላይ በሁላችንም ላይ የሚደርስ ነው አገሩ ዲሞክራሲ የሌለበት አገር እንደመሆኑ መጠን ይሄ እኮ መብቴ ነው ብለህ ማትናገርበት ሀገር እንደመሆኑ መጠን ይሄ በዘውዲያው አገዛዝ እንደሚመራ ሀገር ብዙ ጭቆና ነው የሚሰራውና አንተ ካንዴ ሁለቴ ደግሞ ሲደጋገምብህ ያሁኑ ደግሞ ያለምንም ምክንያት በጎ ስራ ስላረክ ብቻ ይሄ ሰው ሲያይ አይኑ የሚቀላ ክፉ ዘረኝነት ያለበት በዚህ ለህታችን ብለህ እህት ከሞተች አንድ ወሯ ነው የሁሉን ነገር አያየን ነበር የሆነ ሰዓት ላይ ለእህቶች ልጆች ደውዬ አላቅም ነበር ጊዜ የለኝ ሆኖ ምናምን ይያልካው ውስጥ አዝኖ ያየን ነበርና ያን ሁሉ ተቋቁሞ በጎ ስራ ስለሰራ ይሄንን ነገር መደረጉ ምንም ግልጽ አይደለም አሁን እንደ አማራ የሚሰራብን እናቀዋለን እኔም ገጥሞኝ አዲስ አበባ ሄደን ስንት ነገር እንዲያሰቃዩን አገር ቤት መኖሪያ አሳተውን ብዙ ነገር በደሉ እናቀዋለን ግን በጎ ስራ እየሰራ ሰው እንዲህ አይነት በደል ሲሆን አሞናል ምን ሰርቶ ነው ምን አርጎ ነው በጎ ስራ የሚያሳስራ ነው ሀገር ያባራ ነው የሚለው ውስጣችን አሞን ነበር አልহামዱሊላህ ረቢል ዓለሚን ከሰይድ ጎን ሆናችሁ በሙሉ አላህ ጀዛችሁን ይክፈላችሁ የምታመልኩት ክርስቲያን ከሆናችሁ ማርያም ጊዮርጊስ የምታመልኩት በሙሉ ብድራችሁን ከፋ ያርጋችሁ አማራ ነፃ ወጥቶ ደግሞ እንዱ ምን መሰጋገንበት ጊዜ ያምጣ ነው ማለት እኔ በጣም ነው ደስ ያለኝ ሰየው አመሰግናለሁ ዋሲውን ይሄ ጆከር ነው ሌላ ሰው ነው በነገራችን ላይ አንድ መናገር የምፈልገው ምናልባት ብዙ ተኩላዎች ሊንጫጩ ይችላሉ እንደኔ በቲክታክ ሚንጫጫውን ግሪሳ ሰምቶ የሚያስረኛ አካል ካለ ይሄ ምንድነው ይባላል እንጂ ነው የመጣሁት በኢትዮጵያ አየር መንገድ በቦሌ ነው በህጋዊና በህጋዊ ነው
ስለዚህ ወጥቼም ዱባይ በኖርኩበት ሰዓት ምንም ነገር ስለ ፖለቲካ የሚሆን ስለ መንግስት አላወራው። ስለዚህ እንዱ በዛም እጅ የሚይዙ ቢሆን ጉዳዩ ሌላ ነው ማለት ነው። ይሄ እዚህ ያለው የብሔር ጥላቻ ያለ ጭንጋፉላ በሚናገረውና በሚያራምደው አይቻለው፣ ብዙ አይቻለው። ትልልቅ ፔጆች በጣም እኔ ብቻ አላውቅም። ትልልቅ ፔጆች አዲስ አበባ መጣላችሁ የሀገሬ እኮ ነው አዲስ አበባ። ምን ማለት ነው? እኔ አሁን ደጋግሜ ነው የምነግርህ። ምን ሰው እኔ ወንጀለኛ ነኝ እንዴ? ያው ማንነቴ ካልሆነ በቀር ወንጀል የሆነው በፍጹም ሌላ የሚፈለግበት ምክንያት የለኝም። ከፈለኩ ዛሬ አዲስ አበባ መሄድ ይችላሉ። በትክክል ማንነቴ ከሆነ ወንጀል የሆነው ሊይዙኝ ይችላሉ እንጂ የመጣሁትም በኢትዮጵያ አየር መንገድ ነው፣ በቦሌ ነው የመጣሁትም። ከመጣሁም ምንም አይነት በመንግስትም ላይ ይሁን በምንም ላይ ምንም ነገር ብዬ አላውቅም። ግፈኞችን ተማወገዝ፣ የህገወጥ የሰው ዝውውር ላይ የተሰማሩ ሌቦችን ከማዋረድ ውጪ እኔ በሌላ ነገር ላይ ምንም ነገር አላልኩም። ግን ማንነቴ ወንጀል ከሆነ ሊይዙኝ ይችላሉ። ከዛ ውጪ ምንም መንግስት የሚጠይቅብኝ ነገር የለም። ምክንያቱም ምን ብየው ምን አድርጊ ስለ መንግስት አላወራው፣ ስለ ግለሰብ አላወራው፣ ስለምን አውርጅ። እኔ በጣም የገረመኝ እነዚህ ሰዎች በሶሻል ሚዲያ ላይ ተሰራይተው ያዙት፣ ፍለጡት፣ ስቀሉት፣ አዲስ አበባ መጣ ቦሌ ይዛል ምናምን የሚሉት ሰዎች እንዴት ነው? ምን ያክል መንግስትንስ ቢንቁት ነው? በዚህ በማንም ግሪሳ አንድ ኢትዮጵያን አስሮ ወደ እስር ቤት የሚወረውር አካል ካለ ችግሩ ወንጀሉ ማንነት ላይ ነው እንጂ ሌላ ነገር አይደለም ብዬ ነው የማስበው። እኔ ከፈለኩኝ ነገ ካለውበት ሀገር አዲስ አበባ ላይ ይችላል። ምክንያቱም ምንም ነገር ፖለቲካ አላወራውም። ዝም ብሎ ካሰረ ደግሞ እናያለን። የማንም አዲስ ማንነት ፈላጊ አብዛኛውን አይተናቸዋል። ወሰረ ቁረጥ ሲሉ የነበሩ ማንነት የሌለው የ30 ቆፋሪ ላይ ወሎ ውስጥ መጥቶ በቆፋሪነት መጥቶ አሁን ወሎ ክልል ይሁን የሚል አዲስ ማንነት የሚፈልግ ደነቋቁርት ነው አብዛኛው እንደዛ ሲል ነበር። አይተናቸዋል። እያንዳንዳቸው አጥንተናቸዋል፣ ይዘናቸዋል እስከ ስማቸው። አዲስ ማንነት የሚፈልጉ ወሎ ክልል ይሁን ብለው የሚናገሩ 30 ደነቋቁርት የቆፋሪ ላይ ወደ ወሎ በመቆፈርና በግዛግዙነት አባቱ መጥቶ ወልዶት ካበቃ በኋላ አሁን ወሎ ክልል ብሎ የሚጠይቅ ጭንጋብ ነው። በየፌስቡኩ እሰሩት ቁረጡት የሚል ምን ብሎ ነው መንግስት የሚያስረኝ? ምኑ ደርሽ ምን ብሎ ነው የሚስኝ? እኮ እንደው አንዳንድ ጊዜ ለነሱ ዘራ ለመግባት ፈልጌ ነበር፣ ግን ምን አድርጋለሁ ለስራ እስከወጣው ድረስ ከዛ በባል ሌላ ሀገር ቀይሬ መስራት አለብኝ ብዬ ነው እንጂ ምን ብሎ ሊያስረኝ? ምን ብሎ ያስረኝ? ቲክታክ ረክ በአማራው ሙዚቃ ሞዘክ ብሎ ነው ወይስ ለሃኒ ለምን ድምጥ ሆንክ ብሎ ነው ወይስ ምን ብሎ ነው የሚያስረኝ? የ30 ደነቋቁርት የዘረ ቆፋሪ ላይ ተሰብስቦ እንታያለን። አስረግጬ ነው የምነግርህ። እነማን ነው ናችሁ ያየን? አዲስ ማንነት የሚፈልግ ግሪሳ የሆነ አሉ እነ ፌስቡክ ብርቁ። ስለዚህ እነዛ ናቸው አይተናቸው። እነዛ ደግሞ እኛ አንሰማቸው። ማንም የሚነካን የለም። ተነካን ደግሞ ችግሩ ማንነት ላይ ነው። እንደውም ለዚህ ጉዳይ ለዚህ ስል ገባ ነበር። ኢትዮጵያ ገብቼ መንግስት አስራለሁ ካለ ችግሩ ወንጀለኝነት ሳይሆን ማንነት ላይ ነው ችግሩ ማለት ነው። እከካሙላ እገባል። እንደውም ቦሌ ሂጅ ቪዲዮ ነው የምሰራው። ምን አባት ታመጣለህ? ያው ለመስራት እስከወንጣ ድረስ ኢትዮጵያ ስራ የለም። ኢትዮጵያ ብንሄድ ምንም የያዝነውን ከመጨረስ ውጭ መፍትሄ የለም ብለን ነው ሌላ ሀገር ለስራ የተለዋወጥ ነው እንጂ ምንም መንግስት ይዘኛል ብዬ የምፈራበት አንድም ነገር የለም። አንድም ነገር ምክንያቱም ያልኩት ነገር የለም። 2 ወር ታሰርኩኝ፣ አዲስ አበባ ወጣሁኝ። ከፍተኛ ፍርድ ቤት ልደታ ነው
ወንጀሌ ታይቶ በፍርድ ቤት ቀርቤ ምንም በስር ላይ የሚያቆይ ወንጀል እንደሌለኝ ሰላማዊ ሰው እንደሆን ተረጋግጦ የተጣለብኝ የጉዞ እገዳ በህጋዊና በህጋዊ መንገድ የጊዜው የጉዞ እገዳው ተነስቶ ለዋስ ያሳስኩት ብር ተመልሶ ነው ኮራ ቀብረር ብዬ በቦሌ የመጣሁት። ከዛም ወዲህ ምንም አይነት ነገር የሰራሁት የለም በመንግስት ላይ በምናምን። ማን ነውና ታዲያ የሚያስረኝ? ይሄ 30 ቆፋሪ ልጅ የምታወራውን አይተናቸዋል። ይገባላል፣ ችግር የለውም፣ ትረጋጋለህ። እንደዚህ ታፍ ደግሞ ይበቃኛል። እስኪ ሀሳብ ስጡ። ያኔ እኔ ሚትን አንስቻለሁ። እንዴት አላችሁ? እንኳን በሰላም ተገናኘን። እንዴት ነሰያ? ሰላም ነኝ። ሰላም ነታችም ያላችሁ ወንድሞች ሁላችሁንም ሰላም ብያችኋለሁ። ያው አንድ ነገር ነበር፣ ነገ የተሻለ ይሆናል ብዬ ነበር። ታሳውስ ከሆነ አሁንም ነገም የተሻለ ነው። ማንም ምን ሊል ይችላል። አንተ ግን ካለህበት አቋምህ ዘነፍ የሚያረግህ ነገር የለም። ለምን ለሰው ልጅ ሰው ለሆነ ፍጡር ለሆነ ሰው ነው የጮኸው። እነዚህ ሰው ያልሆኑ ሰዎች ግን እንደዚህ አይነት ሊሉ ይችላሉ። እነሱ ንቀቷቸው። ሌላኛው በዚህ አጋጣሚ አንዳንድ ደግሞ የህግ ባለሙያዎች ደግሞ ይሄን ነገር ሳይገባቸው አይቀርም። በጣም ለህሊናቸው የሚሰሩ የህግ ባለሙያዎችም ስላሉ እነሱንም ሳናመሰግን አናልፍም። ሌሎች የሚያወሩትን ወደ ጎንተን ማለት ነው። እና እንዴት ነህ? ሰላም ነኝ። በርታልን ወንድም አለም። እኛም ከጎንህ ነን። ምንም ቢመጣ ምንም ይሁን ምንም እኛም ከጎንህ ነን። በዚህ አጋጣሚ ደግሞ ከጎን ለነበሩ ሰዎች ያው በኢንቦክስም ቢሆን ምስጋናዬን አቅርቤያለሁ። ወደፊትም እናመሰግናቸዋለን። በነገራችን ላይ ጉዳያቸውም ነው ግዴታቸውም ነው። ለምን እንደ ሰው ለሰው ልጅ ነው የጮኸው። ሌላ የተለየ ነገር የሰራው ነገር የለም። ይሄ ሲሆን ደግሞ ሰው ስለሆኑ ነው እነዛም ደግሞ ከጎን የቆሙት። ይሄ ሰው ልጅ ስራ ነው። ሂዩማኒቲ የሚባል ነገር የሌላቸው ሰዎች ግን ከጎን ሊሸሹ ይችላሉ። እና ብዙ እንትን እንዳይልህ አጋጣሚ ታችም ያላችሁ ከላይም ያላችሁ ታፕ አድርጉለት፣ አካውንቱ ቫይራል እንዲወጣ ለአካውንቱም ጥሩ ስለሆነ ያላችሁም ደግሞ ገፍተር አድርጉ። አመሰግናለሁ። ሰያው እሺ ወንድሜ መንገደኛው አመሰግናለሁ። እውነት ለመናገር በዚህ ታይም እኔ ቃል የለኝም። ማንን አንስቼ ማንን እንደምተው በጣም ብዙ ወዳጆችን አይቻለሁ። ይሄ ራሱ በቂ ነው። ይሄ ራሱ በሚገርም ሁኔታ ወዳጅነታችሁን ለኔ ያላችሁን ፍቅር ብዙዎች ወንድሞች እህቶች ደውለው እውነት ማናገር ሁሉ በተለይ እዛ ዱባይ ላይ ሆኜ በጣም እኔም እንትን ስለነበርኩኝ ደውለው የምር ማናገር ሁሉ ተሰኗቸው ብዙ ናቸው ያለቀሱት። ማናገር ሁሉ እያቃታቸው ማለት ነው። ምክንያቱም የተሰራብኝ በደል ከባድ ነበር። እንደነሱ ቢሆን የተሰራብኝ በደል ዳግም እንዳላገግም በጣም አስነዋሪ ስራ ነበር የሰሩት። ሰው ሰላም ነኝ ብሎ ለአንዲት ለተጎዳይ ምስኪን በየጮህን ባለበት ሁኔታ ምግብ እንኳን ሳንበላ ውሃ ሳንጠጣ እንቅልፍ ሳንተኛ ሰውነታችን ቢጫ እስከሚሆን ድረስ በዛ ሁኔታ ላይ ያለን እኛን ለመጣል የሄዱበት መንገድ ይሄ ሲያልፍ እናወራዋለን። ሲያልፍ ነው የምናወራው። ይሄ ግን አላህ ጥሎ ስለማይጥል አልሐምዱሊላህ ምንም ማለት አይቻልም። አንድ ደቂቃ ላይ የገባው ልጅ ጋይስ ድምጽ ይሰማል? ይሰማል። ድምጽ ይሰማል። ኦኬ ሰያው ያው እንግዲህ ስላየው ደስ ብሎኛል። አንተም ከሞላ ጎደል ጠቃቅሰዋል። ብዙ በደስታ ሲፈነጩ የነበሩ ጥቃቅኖች ነበሩ፣ ግን የነሱ ሞራል ተሰብሮ የእህቴ ወንድሞች ሞራል ደግሞ ተገንብቶ ስላየሁት ደስ ብሎኛል።
በመቀጠል ቴክስቱን በውስጥ ይየው። ሌላው እዚህ ያላችሁ ሳፖርት አድርጉት። ስደት አዲስ ሀገር ፈተናው ብዙ ነው። የማታውቀው ሄደህ ፈተናው ብዙ ነው እና ሳፖርት አድርጉት። ዝም ብሎ አልጋ ባልጋ የሆነ ህይወት የለም፣ ያለ ፈተና ህይወት የለም እና ሁላችሁም ከጎኑ ቆሙ፣ ሳፖርት አድርጉት። በዚህ ልክ ደግሞ መጠህ ተጨንቀው ለነበሩ አለው ማለትም ትልቅ ኤነርጂ ነው። በርታ ወንድም አለም ነው ማለት እንችለው። በመቀጠል ስለ ሀኒ አንድ ነገር ማለት ፈልጋለሁ። ስለ ሀኒ ትንሽ አንድ ነገር ልበልና ዘጋለሁ። እውነት ለመናገር ስለ ሀና ዝም አንልም ሁላችንም። ምክንያቱም እንዲያው እነ ተስፋ የሚባሉት ወይም እነ ይመች ነው አይመች የሚባሉት እየሰሙ ከሆነ እንደሚሰሙ ማቃለው። ብትለቋት ጥሩ ነው፣ ብትለቋት ጥሩ ነው። ጦሱ